እንዴት አደርክ ይቤ? ያቃሰትሽ ቢያድርሽ ምን ደህንነት አለ? አስቸገርኩህ አይደል? አሞኝ እኮ ነው። እና እኔ ምን ላድርግሽ? ሐኪም ቤት በወስድሽ መድኃኒት እያሳቀፉ ነው የሚልኩሽ። የኔ ብር እኮ በመድኃኒት አለቀ። አውቃለሁ፣ አስቸግሬሃለሁ። አዎ በጣም አስቸግረሽኛል። የምልሽን ለምን አሰኝ? ክፍለ ሀገር ለምን እናትሽ ጋር ትሄጂው? ኧረ ተው ይቤ፣ እናቴ አቅመ ደካማ ነች። እንዲሆን እኔ ብታይ ጭራሽ በጭንቀት ነው የምትሞተው። እና እኔ መሞት አለብኝ? ያኔ ስንጋባ በህመሜ ሰዓት አብረኸኝ ልትሆን ቃል ገብተህልኝ አልነበረም? እና ከዚህ በላይ አቅፌሽ እንድዞር ነው የፈለግሽው? ምን አለበት መሬት ከምተኛ አቅፈኸኝ ብተኛ ችግር አለው? አይ ለትንሽ ጊዜ ነው። እዚህ ቤት አሽቀንጥሬ ከጣልኩሽ በኋላ አልጋው ላይ ፈልሰስ ስላለሁ እኮ ስለታመምኩኝ ብቻ። እኔ ህመም ሳይሆን ድርቅናሽ ነው የሰለቸኝ። ቆይ ከመቼ ጀምሮ ነው ብር ሰጥሻለሁ እናትሽ ጋር ሂጂ ያልኩሽ? አንቺ ግን በፍጹም አሰሪ። ይሄ ቤት እኮ የኔም ጭምር ነው። ህጋዊ ሚስት መሆኔን ረሳኸው? እና እንደዛ ከሆነ ለምን አትፈችኝ? ጭራሽ ፍቺም ያምርሃል? በስንት መከራ የገዛሁትን ቤት ልትካፈኝ ያምርሻል? እቺ ምን በስንቱ ነው ግን የምትጮህብኝ? ዝም በይ እባክሽ፣ ስታስጠላ። ኧረ አምላኬ ችላት በለኝ፣ ተው ግደለኝ። እሺ ሰኒ፣ አይው ጓደኞቹ ላይ ሄደው አንተን በመጠበቅ ላይ ነበርኩ። ያው እኔም ከች በኮረኮንች በይኔ እንሂድ። ምን ነው ደግሞ ዛሬ ከሌላ ጊዜ በተለየ መልኩ አፈጠጥክብኝ? ዛሬ ደግሞ ልዩ ነሻል። እና ማን ከለከለ? አንዱ ሳይቀድም ቅፍ ማድረግ ነው። አይገርምም? አሁንማ እኮ ጭራሽ ሱስ ሆነሽብኛል። ከስራ ስመለስ እኮ አንቺን ካላየሁ እኮ በጣም ነው የሚጨንቀኝ። የሚገርምህ ይሄ እኔም አንተ ሳትመጣ ስቀር እንዴት ቅር እንደሚለኝ። ደግሞም የኔ ብቻ ላደርግሽ እፈልጋለሁ። እሱማ ገላይ ነው እንጂ ያንተ ብቻ እኮ ነው። ገላሽንም ቢሆን እኮ ማንም እንዲጋራብኝ አልፈልግም። እንደዛ ካሉ ደግሞ ቶሎ ብሎ ጠቅለል ማድረግ ነው። አዎ እሱማ አይቀርም። አይቤ ሁሌ አይቀርም ነው። ቆይ መቼ ነው ቤት የምትወስደኝ? እኔ እንደውም አሁን ይሄ ሰውዬ ሚስት አለው እንዴ እያልኩ እያሰብኩ ነው። ሰኒ ደግሞ እኔ ስንቴ ልንገርሽ ሚስት እንደሌለኝ። ይልቁንስ ሚስት የምትሆነኝ ሴት ያለችው ከዚሁ ነው። ታውቃለህ ይቤ ፈጣሪ ሲክሰኝ ነው አንተን የመሰለ ሰው የሰጠኝ። እንዴት? ስለ አባቴ ነግሬህ የለ? ሀብታም ሴት ሲያገኝ ነው አግብቶ ትቶ የሚሄደው። ከዛ ጊዜ በኋላ ነው እናትም አባትም ሆነ ያሳደገች። ግን ምን ያደርጋል እሷንም ሳልጠግባት ሞት ነጠቀኝ። ታዲያ እኔን የመሰለ አባትም እናትም የሚሆን ባልሰጥቶሽ የምን መቆዘም ነው? አዎ ይቤ አንተ ከሌሎች ሁሉ ወንዶች ትለያለህ። በዛ ላይ ለሴት ልጅ ያለ ክብር። ታዲያ ለዚህ ሽልማት አይገባኝም? ይገባሃል እንጂ። በእርግጥ እንዳስጨነቅኩ አውቃለሁ፣ ግን ቶሎ እንድታገባኝ እፈልጋለሁ። ቆይ እንደማገባሽ ትጠራጠሪያለሽ እንዴ? አይ 100% እርግጠኛ ነኝ። ግን መች ነው የምታገባኝ? ከዚህ ስራ ደግሞ መላቀቅ እፈልጋለሁ። ይኸውልሽ ጉዳይን እስከማስተካከል ድረስ ትንሽ ታገሺኝ። ከዛ በኋላ አገባሻለሁ። እሺ እስከዛስ? ከፈለግሽ አነስ ያለ ቤት እከራይልሻለሁ። አንተ ቤት እያለ ለምንድን ነው ሌላ ቤት የምኖረው? እሺ በቃ እንዴ እንዳትሁኝ፣ እኔ ቤት አስገባሻለሁ። ይኸውልህ ይቤ ግን ብዙ ጊዜ እንዲቆይ አልፈልግም። እና ዛሬ እንዴት ነው አብረን አናድርም እንዴ? እኔ ያለው ታዲያ ከማን ጋር ልታድር ነው? በእና እንሂድ። ዘመንሽን ሁሉ እንድትስቂልኝ ነው ፈልጋለሁ።
ግን ደግሞ ዘመን በጊዜ ውስጥ ያለ ነገር ነው። ጊዜ ደግሞ ተለዋዋጭ ነው። እኔ ግን ያው ነኝ እስከ እርጅናችን ጥግ ድረስ። ጊዜ ለኔ ባያዳላስ ደም ግባቴ ውበቴ ቢከስምስ። እኔ መቼም አልለወጥብሽም። ልመንህ የኔ ውድ። እመኚኝ የኔ ውድ። እኔ ወደዚች ምድር የመጣሁት ለአንድ ዓላማ ነው። እሱም አንቺን ለማፍቀር ብቻ። የት አድረህ ነው? ያገባሻል? ማታ እኮ ታምሜ ውሃ መቀበለኝ ሰው አጣሁ። እና የበቃል አቀባይ ይሻልሽ ማን ነው? ከማቀበል አልፈ ውሃ አጣጭ መሆኔን ረሳኸው? መፈላሰፉን ተይና እዚህ ቤት አንድ እንግዳ ይመጣል። የምን እንግዳ? እሱ አንቺን የሚመለከትሽ አይደለም። ለማንኛውም አንዱ ክፍል ውስጥ እንድትኖር ይወስኛለሁ። አውጥተህ ልጥለኝ ነው? ሴትዮ አንዱ ቤት ክፍል ውስጥ ሁኚ አልኩሽ እንጂ አውጥቼ አልጣልኩሽ። ግን እንግዳዋ ማን ናት? ሴት ናት አይደል? እንደዛ ነገር። እና በላይ ላይ ሴት ልታመጣ ነው? ወደ እናትሽ ሂጂ። እዛውንሽ የምትፈልጊውን አደርግልሻለሁ አልኩሽ። ከዛ አንተ የፈለግከው እዚህ ልታደርግ ነው? በያፍሽን ይዘሻሲ በኋላ ጭራሽ እኔን እንዳታስታምኝ። እሺ በቃ ከዚህ በላይ እኔ አልችልም። ቃኘለ እናንተ ሳወራ ይመራረክሽው እንዴ? እና ታዲያ እዚህ አስረስ ታስቀምጠኝ ነው? በቃ ወደ ክፍለ ሀገር ላከኝ። እሱን ሀሳብ ትቼዋለሁ። እዚህ ቤት ከወጣሽ ሌላ ጣጣ እንደምታመጭብኝ ግልጽ ነው። ወይና እና ግደለኛ ና ግደለኝ። ባክሽ እሱ የሰራ ይግደልሽ። እኔም ቤት ነኝ። እና ከዚህ ታስወጣኝ ነው ማለት ነው? እናስ ለዛው ምንጭቅ አድርጌ ነው ማስወጣሽ። በቅርቡ ደግሞ አዲሱ ቤትሽን ታወቂዋለሽ። ከዛ ግን ቀለበት እንድታደርግልኝ ይፈልጋል። ደስ ይለኛል። ከዛ በኋላ ደግሞ ቆንጆ ቆንጆ ልጆች ይወልዳል። ግን ከ5 ማለፍ የለበትም። ኑሮ ተወዷል። እንዴ ጥሩ ትጫወታለህ። ስታይ ቆይ ኢንኩቤተር ነው እንዴ የሚመስለው? 3 ከወለድን በቂ ነው። 2 ሴት 1 ወንድ። ምን ነው የሴቶችን ቁጥር ከፍ አደረግሽው? አዎ ሴት ልጅ እኮ ለቤት ሞገስ ናት። ወንዱ ታዲያ ግርማ ነው? አንተ ውጭማ ምንም አይነት ወንድ የለም። የኔ ውድ አንድ ወንድና አንድ ሴት ልጅ እንድትወልጅልኝ ነው የምፈልገው። እንዴ ለምን አንድ ብቻ? ቤቱን ልጅ በልጅ ነው የማደርገው። እኔ እኮ ልጅ ስትወልጂ ስታምጪ እንዳትጎጂ ብዬ እኮ ነው። የምርክን ነው? ሄዶ ለዛ ወይስ ልጆቹን በፍትሃዊ መንገድ እንድንከፋፈል ነው? ግን ልጅ ስወልድ ጠላኛለህ አይደል? እንዴ ለምንድን ነው የምጠላሽ? አይ ሴቶች ሲወልዱ ሴፋቸው ባሎቻቸው ይጣላቸዋል ሲባል ስለሰማሁ እኮ ነው። ታዲያ እኔ እንደሌሎች ባሎች ነኝ እንዴ? አንተማ ባል አይደለም። ጎሽ እና እኔ ምንድን ነኝ? አባት፣ እናት፣ እህት ሁሉ ነገር ነህ። የነገርኩሽ ነገር እንዴት አደረግሽልኝ? እኔ ከዚህ ቤት መውጣት አልፈልግም። በዛ ላይ ያልከው ቤት ብዙ ጊዜ ሰው ገብቶበት ስለማያውቅ በጣም ቆሽሿል። እና እኔ ላጽዳው? ይዘሃት ና እህቴ ወይም ዘመዴ ብለህ ታስተዋውቀኛለህ። ምን እየቀለድሽ ነው? የምሬን ነው። ከቤቴ የትም አልወጣም። ጥሩ። በውዴታ ቀጠላሽ፣ በግዴታ ትወጫለሽ። ቆይ ግን አንተ ግፍ የሚባለው ነገር አታውቀውም? ኦ 10 ግፍ ግፍ አትበይ። ግፍ ፈርቼ መስሎኝ ከነመምሻ ያዝኩሽ። እዳ እኮ ነኝ። ተይ እንጂ እዳይ ነሽ እንዴ? ይልቁን አሁኑን ወደ ተዘጋጀልሽ ክፍል ግቢ።
እና አስገብተህ ልቆልፍብኝ ነው? ለራስሽ አንድ እርምጃ መሄዳችን የት እንዳታመልጭ ነው በር የምቆልፍብሽ? መቼስ ሳላውቀው ሌላ በደል በድዬ ይሆናል እንጂ በህመሜ ምክንያትማ እንደዚህ ልጠላኝ አልችልም። ከአንቺ ጋር አንድ ቤት ውስጥ መቀመጥ መረረኝ። ግራዋ ነው ያለኝ። ቆይ አንቺ ሰው ሲጠላሽ አይገባሽም እንዴ? እኮ ምን አድርጌ? የእስካሁኑን አላውቅም። ከዚህ በኋላ ግን ምንም አጠቅምኝም። ማጠቅም ከሆነ ጎዳና ወጥተህ ጣለኛ። እዛ ማደሪያ እንኳን ባጣ ሰው ግን አላጣም። እና እኔ እዚህ በፌስቡክ ምናምን ቀርጸው በየሚዲያው ለቀው ባሏ እንደዚህ ያደረጋት መባልና መታማት አልፈልግም። ገብቶሻል? እባክህ ስላንተ እኔ ትንፍሽ አልልም። እባክህ ቆልፈህ ብቻዬን አታስቀምጠኝ። እንግዲህ አንድ ወስኛለሁ። መሬት ለመሬት እየወፋንቆ ከመወስድሽ በክብሩ ትወጪ ነው የሚሻልሽ። ነይ ውጭ። እቺ ናት እንግዲህ ቤቴ። ኦ በጣም የሚያምር ቤት ነው ያለን እና ካገባኝ በኋላ እናንተ መሆን ይቀራል። ታዲያ ለምን ቤታችንን አንሞክረውም? ካልጋለኝ የምር ይብዬ አንተ እኮ እንደ ሌሎች ወንዶች በገንዘብ ሳይሆን በፍቅር ገዝተኛል። ሚልኬን ለፍቅር ልገዛ ቃል ገባላለሽ። የኔ ውድ ቃላቶች ልብ ይነካሉ። ይኸውልህ ይቤ ቶሎ ብለን ቀለበት እንድናደርግ እፈልጋለሁ። እኔ ሀብትህንም ሆነ ገንዘብህን ምንም አልፈልግም። ካንተ የምፈልገው ፍቅርህን ብቻ ነው። እንደዛ ከሆነ ዛሬውኑ ነው ቀለበት የምናደርገው። የኔ ውድ ሀዘን ሁሉ ስላስረሳሽ በጣም አመሰግናለሁ። እንዴ ሀዘን? እኔን ከማግኘት በፊት ሀዘን ላይ ነበርክ እንዴ? ባላዝንም ማታ ማታ መጠጣት ምን ይሰራልኛል? ታዲያ ሀዘንን መጋራት አልችልም? ሚስት አይደለሁ? ሚስት ደግሞ ሀዘንንም ደስታንም መጋራት አለባት። ይልቅ እዚህ ወሬ እንውጣ። ዴቪ ለምን ሀዘንን መጋራት አልችልም ማለት ነው? ቆይ አሁን ሰውን ሌላ ጊዜ እነግርሻለሁ። አሁን እቅፍ አድርጊ። የቀኑስ እሺ ለመዳራት እንዲያመቸን እዛ አስቀያሚ ክፍል ውስጥ እንዳድር ትፈርድብኛለህ? አሁንም እዚህ ያመጣውሽ ሰባዊነት ይዞኝ ነው። በዚሁ ከቀጠልሽ ግን እዛው ክፍልሽ ውስጥ ደርቀሽ እንደምትቀሪ ወቂ። ለምን አልገለኝም? ገዳይ መባል እንደሆነ አይቀርም። አንቺ ቆይ ምላስሽ ብቻ ነው አይደል ማትሞተው? እሱስ ከገደልከኝ ቆየክ። ምን ላርግ እንግዲህ? እኔም እኮ የሚችለውን ያክል እኮ አስተምሜሻለሁ። እኔም እኮ የራሴ የምለው ህይወት አለኝ። ከኔ ጋር ያለ ህይወትስ? እንዴ አሁንም ካንቺ ጋር የቀረኝ ህይወት ያለ ነው እንዴ መስሎ የሚታይሽ? እንኳን ያንተ የኔም የቀረኝ ህይወት ያለኝ አይመስለኝም። እና ራስሽ ልታጠፊ ነው እንዴ? እንዳረገው እየነገርከኝ ነው። ለማንኛውም ይሄን ያክል ከተናፈሽ በቃሻል። ቀጣይ ወደ ክፍልሽ ተነሽ። እንዴት ልትገቢ ቻልሽ? ንገረኛ። ቆይ እንዴት ገባሽ እዚህ? ይቤ ግን በጣም ትገርማለህ። እንዴት እስከዛሬ ታማሚ ተካራይ እንዳለችን አልነገርከንም? አዎ ረስቼው። አንቺ ግን እንዴት እዚህ ልትሆን ቻልሽ? ምንም አይነት ቁልፍ አልጠፋብን? ጠፍቶብኛል። ሪዘርቡን አንቺ ወስደሽው ነበር እንዴ? ያ የሆነ ነገር እኮ ካርጌ ሰርፕራይዝ ላድርግ ብዬ ነበር የወሰድኩት። ምን ነው ተቀየምከኝ እንዴ? አይ በፍጹም። ቆይ ምን አይነት ጨዋታ ነው የጀመርሽው? ጨዋታውን የጀመርከው አንተ ነህ። አይዞህ፣ በአሁኑ በአንተ ወገን በኩል ስለሆንክ ታሸንፋለህ። ምን ስላቅ መሆኑ ነው?
ቆንጆ ሴት ነው የመረጥከው። የድሮ መስርን ታስታውሰኛለህ። ግን ምን ዋጋ አለው? ውበት እንደ ዋርካ ጥላ ነው። አንቺ ነሽ አይደል ተከራይ እንደሆንሽ የነገርሻት? ሚስት እንደሆንኩኝ ብነግራት ይሻል ነበር አይደል? ቢያንስ ውጪ የመውጣት እድል አገኝ ነበር። እሱን እንኳን መቼም አታስቢው። አሁንም ያሸነፍሽ እንዳይመስልሽ። ጨዋታው ገና መጀመሩ ነው። የኔ ቆንጆ ታመሽ የለ እንዴ? ነገር ለበሰለ ስታደርጊ ነው ቆንጆ። እሺ የኔ ቆንጆ ምንሽን ነው የሚመሽ? ቅድም እኮ በደንብ አልነገርሽኝ። ሐኪሞቹ ብዙም አላወቁትም። ለነገሩ ደህና ሐኪም ቤት ሄጃለሁ ብለሽ ነው? የኔ እናት ምንም እንዳታስቢ፣ የቻልነውን ሁሉ እናደርጋለን። ይቤ ግን በጣም የዋሰው ነህ። ቆይ ማን ነው በዚህ ጊዜ ተከራይ ታሟል ብሎ ሊያውም እየቀለበ ቁጭ ብሎ የሚያስታምመው? አይደል ምስር ግን እንዴት ቆይ አገኘሻት? እኔ ስመጣ በር ላይ ቁጭ ብላ ፀሐይ እየሞቀች ነበር። ገና ሲያት እንዴት አንጀተኝ እንደበላች። ምስኪን የኔ እናት። ሲመስለኝ ይቤም መልካምነቱን አይቶ መልካም ሴት የሰጠህ ይመስለኛል። ወደ ክፍልሽ አቅፌ እንደወስድ ትፈልጊያለሽ? እንዴ እዛ ብቻዋን ምን ትሰራለች? እዚህ ቁጭ ብላ ከኛ ጋር ትጮትም? ደግሞ ከጸደቁ አይቀር አይደል ተረቱ። እውነቱን ነው። እዚህ ቁጭ ብዬ የፍቅር መቀስ ከመሆንባችሁ ብሄድ ይሻለኛል። አንቺ ትወስጂ? ውይ ይሻላል። እንሂድ። አረ በፍጹም። እንደውም እዚህ ትቆይ። ትንሽ ተጫውታ ወደ ክፍሏ ትሄዳለች አይደል? ይቤኔ ውድ፣ መቼም አንተ የሴቶችን ህይወት ለመለወጥ የተላክ መላክ ነህ አይደል? አይደል? ትሰምኛለሽ? በዚህ ሁኔታ እንዛለቅ። ስለዚህ ፍታኛ። እንዲያውም በነግራትስ ሚስት የነበረች ሳልፈልግ አስገድዳኝ ነው ብላትስ? ብላ ንገራት። እሷም እንዳንተ አረመኔ ገንዘብ ወዳሽ ከሆነች ታምነህ ይሆናል። ይኸውልሽ ሰኒን ወድጃታለሁ። ቀሪ ህይወቴን ከእሷ ጋር ነው ማቀጠል እንፈልገው። ያኔ እኔንም እንደዚህ ብለኸኝ ነበረ፣ አስታወስክ? እሺ በቃ የሆነ ገንዘብ ልስጥሽና በቃ ተፋችኝ። እኔ አንተን ገንዘብ አልፈልግም። ብቻ ዝም ብለህ ፍታኝ። ተፋችቼሽ ነበር። በሰላም ሁሉን ነገር ማድረግ ትችይ ነበር። እሺ ለምን አላረግሽውም? የኔ ህይወት አንዴ ተበላሽቷል። ያንተን ህይወት ማበላሸት አልፈለግኩም። የምርሽን ነው? ቆይ ይሄ ነው እውነቱ? መቼስ ውሸት እንደማልወድ ታውቃለህ። አውቃለሁ። የዚህን ያክል በምንም ሁኔታ ጻድቃ ልትሆኛ አትችይም። አላወከኝም ማለት ነው። እኔ ለምወደው ሰው ደስታ ስል እንኳን መዋሸት ህይወቴንም ሰጣለሁ። ግን እኮ ቆይ በጣም ብዙ እኮ በድዬሻለሁ። በደል እንዳለ ይቅርታ እንዳለ ማዘንጋ እና ይቅር ብያለሁ እያልሽ ነው? እግሬ ላይ ባትወድቅ አው ይቅር ብያለሁ። አይ ይሄ በፍጹም ሊሆን አይችልም። የሆነ ነገርማ አቅደሻል። እኔ ማንም ላይ ቂም ይዤ ወደ መቃብር መውረድ አልፈልግም። ከዚህ ሊቅማ በፈታሽ ይሻለኛል። ብትፈታኝም እኮ በድለኸኛል። ግን ይቅርታዬ ማግኘት አትፈልግም? አልፈልግም። ምክንያቱም ከዚህ ሀሳብ ጀርባ የሆነ ተንኮል ያለ ይመስለኛል። ሁሉም ሰው እንዳንተ ነው የሚመስልክ? በቃ ከቤቴ ውጭልኝ። የምትፈልጊውን ነገር ሁሉ እሰጥሻለሁ። በቃ ከቤቴ እንድትወጪልኝ ብቻ ነው የምፈልገው። ሲመስለኝ ውስጥህ የሞተው ህሊናህ ነፍስ እየዘራ ነው። ግን ትንሽም ቢሆን እኮ ለታውየልሻለሁ። ትልቅ ሆስፒታል ባልወስድሽም ጤና ጣቢያ ቢሆንም እኮ ወስጃሽ አክሜሻለሁ። ይሄን መቼም አትክጅም። ይሄ ሁሉ ከይቅርታ ለመሸሽ ነው? ስለምን ይቅርታ ነው የምታወሪው? ቆይ የኔ ጥፋቱ ምን ጋር ነው? ሌላ ሴት መውደድ በእኔ ተጀመረ እንዴ? አልተጀመረም እኮ። ሲመስለኝ መነቃቃት ከጀመረው ህሊና ጋር መግባባት አልቻልክም። አትፈላሰፊ።
እንዲያውም ሁሉን ነገር እነግራታለሁ። ከፈለገች ትመን፣ ካልፈለገች የራሷ ጉዳይ። ተመስገን አምላኬ፣ ትንሽ ህሊና እንዳለው አሳየኝ። መድኃኒቴን ረሳሁ። እዛ መድኃኒቴ ክፍሌ ውስጥ ረስቼ መጣሁ። ምን ሆነሃል? ሰኒ ማውራት አለብን። አውቃለሁ። ምኑ ነው የምታውቂው? የምስር እንዲሞን ሰላም እንደነሳ አውቃለሁ። አዎ አንዱና ዋናው ነገር እሱ ነው። ግን ዘመዶች የላትም ወይ? ለምን ዘመዶቿ ጋር አሸኛትም? እናቷ እኮ ክፍለ ሀገር ነው የምትኖረው። አልነገረችሽም እንዴ? ነግራኛለች። እኔ ግን እዚህ ዘመድ ካላት ብዬ አስቤ ነው። ነገር ግን ምን ነበር ነግረኝ ያሰብከው? እኔ እና ወይ ምን ሆና ነው የማትመጣው? እስኮ የምትወስደው መድኃኒት አለ። የምን መድኃኒት? እኔ ጋር አጠራቀምኩት ምን ነበር። ከዛ ምስርን ሐኪም ቤት ወሰድኳት። እና ምን አሉሽ? ህመሙ በጣም ጸንቶባታል። ከዚህ የተሻለ ሐኪም ቤት ሄዳ መታከም እንዳለባት ትነግረውኛል። ግን ብሩ በጣም ብዙ ነው። ይኸውልሽ ሰኒ፣ ብሩን ግን ከሆነ ቦታ መፈላለግ አለብን። አይደለም ምስር። ወይኔ ቤ፣ እኔ እናንተ እዚህ ስናወራ የመድኃኒት ሰዓቱ አለፈ። ቆይ ይዤ ልምጣ። መጣ። ደግሞ ልትነግረኝ የፈለግከውን ስመጣ ትነግረኛለህ። ወይኔ ቤ፣ ምን ሆኜ ነው? መድፈርም አለብኝ። ድፈር፣ መናገርም አለብኝ። ዛሬ ስመጣ ሁሉም ነገር እነግራታለሁ። ሁሉም ነገር ያበቃለታል። ሚስት እንደሆንኩ ልትነግራት ነው? አይ እንደነበርሽ። በትዳር ላይ ትዳር ወንጀል እንደሆነ አታውቅም እንዴ? የሚሰማሽ ሰው ካገኘሽ ሄደሽ መክሰስ ትችያለሽ። እሱን ልነግርህ እኮ ነው። ዛሬ ቢሰማኝና አግኝቻለሁ። እንዴ ሰኒ የት ነበርሽ? እና ምስር ሚስት ነበረሽ ማለት ነው እንዴ? ያወራኑን ሰምተሻል እንዴ ሰኒ? ይኸውልሽ ልነግርሽ ነበር። ምኑን ነው የምትነግረኝ? በትዳር ላይ ሴትና ዳሪ መደረብን ከሆነ ምስር ቀድማ ነግራኛለች። ምን? እና ከመጀመሪያውም ታውቂ ነበር ማለት ነው? ነገሮች ቦታ ቦታቸውን እስኪይዙ ድረስ ሁለታችንም ማስመሰል ነበረብን። ስለምንድን ነው የምታወሪው? እንግዶቹ ሳይመጡ በፊት እቃዎችን ብታስተካከል አይሻልም? ግን ቆይ ከዛ በፊት እሺ ነገር ብታያት። ምንድን ነው እያደረግሽ ያለሽው? የፍርድ ቤት መጥሪያ ወረቀት ነው። አንድ በሚስት ላይ ሌላ ትዳር በመመስረት፣ ሁለት ደግሞ የ80 ሚስትን ባዶ ቤት አሽጎ የግድያ ወንጀል በመፈጸም። ከዚህ ሁሉ ግን ለምን አታነበውም? አንብበው። አንቺ የማትረቢ ምንድን ነው ያደረግሽው? ይሄ ምንድን ነው? እና ሚስትን ፈተህ ከነ ወንጀል መኖር ፈልገ ነበር? ቢገባ እኔም በእንዳንተ አይነቱ ካርዲኖች ሴት ተናዳሪ ሆኜ የቀረሁት። ማን ነው? አትርበትበት፣ ፖሊሶች ናቸው። ይልቁንም ልብስም ያቀብልህ ስለሌለ ልብሶችን አስተካክለህ በጊዜ ብትሄድ ይሻላል። እንዲሁም ደግሞ ማህበራዊ ሚዲያ ላይ ስለተለቀቀ እያየው ተዝናና። ውይ ለካ እስር ቤት ስልክ የለም።